ጋሽ ተክሌ መስመሩ ያንተ ነው። መቀጠል ትችላለህ። አመሰግናለሁ ወንድሜ ዶክተር ጋሻው። እንግዲህ ርዕሳችን ባህልና የበቅሎ ፖለቲካ የሚል ነው። ከላይ እንደተለመደው የማይጠይቅ ትውልድ የሚለው ርዕሳችን ቋሚ ነው። የባህልና የበቅሎ ፖለቲካ ስንል አፍታተን የተለያዩ ወገኖች በማወቅም ባለማወቅም በጥላትነትም የተለያየ ስም እንዳይሰጡት ባህል እና በቅሎን የግድ ማብራራት አለብን። እኔ እንደምረዳኝ ባህል የሰው ልጅ በማምረት በማከፋፈል እና በመጠቀም ሂደት ውስጥ በሚፈጥረው መስተጋብር የኛ ጥሩ ናቸው ብሎ አዘውትሮ በተከታታይ በወቅት የሚሰራቸው ድርጊቶች የሚያደርጋቸው እንቅስቃሴዎች ባህል ናቸው ብዬ አምናለሁ። በዚህ ውስጥ አንዱ እንደ አርበኝነት፣ ቋንቋ፣ ሃይማኖትን፣ መተሳሰብን፣ መረዳዳትን፣ አርቦ ማረምን፣ በዓል ማክበርን የመሳሰሉት ነገሮች በባህል ውስጥ አለባበስ፣ ልብስ ባህል ነው የምንላቸው። ያነጋገርን ባህል አለን፣ ገጽ አለን፣ የሚያጠቃልሉ ባህል ናቸው። በቅሎ ከአህያና ከፈረስ የሚፈጠር ነው። ይሄ እንስሳ ራሱን በራሱም አይፈጥርም፣ አያስፈጥርም። በራሱ ጊዜ የሚጠፋ ሁለቱ ኃይሎች ካልተገናኙ በስተቀር በአጋጣሚ ካልተፈጠረ የሚመጣ እንዳልሆነ ይታወቃል። ይህን ስንል ያለው የአሁኑ በሀገራችን ያለው ጦርነት የማይራባ ሊያድግ የማይችል ከዚያ ህብረተሰብ ውጭ ወደ ሌላ ሊገባ የማይችል ፖለቲካ ከአማራ ውስጥ ገብቶ ከጉራጌ ውስጥ ገብቶ ከሀዲያ ውስጥ ገብቶ የእነዚያን ብሔረሰቦች ወይም ነገዶች ወይም ጎሳዎች ማንነት እንደጠበቀ የኛ ነው ብለው ሊወስዱት የማይችል ባህል ያለው፣ ያም ባህሉ መግደል፣ መስለብ፣ ራስ ለመላጨት፣ ሰው መግደል፣ አውሬ መግደል፣ የፈጠሩትን ልጅ ከጋብቻ ውጭ ከሆነ ወይም ከግርዘት በፊት ከሆነ የመጣል ልክ እንደ ውሻ። ያ ባህላቸው ነው። ይህንን የሚያደርግ የለም። የተፈጠረ ልጅ አይሄድም። አውሬ መግደል፣ ሰው መግደል፣ አውሬ ይታደናል። ጀግኖቹ አውሬ ያደርጋሉ። ሰውን ግን እንደ አውሬ ቆጥሮ ለማግባት ሲፈልግ የሚሰልብ ጡት የሚቆርጥ ባህል አይደል። ይሄ ባህላቸው አልተወረሰም። ሌሎቹ ለነገሮች አልወሰዱትም። ለዚህ የኛ የባህል ጦርነት ስንል ነባሩን ሰውን ሰው ያደረገውን ሰው እንደ ሰው ከግለሰብ ከአካባቢው ጠርፎ ዩኒቨርሳል የሆነ አመለካከት ያለውን ሰው ወደኋላ ተመልሰህ ሰልበህ ከዚህ ከግንባር ላይ ትከል፣ በእኛ ሂድ የሚል የእናንተ ቋንቋ የእናንተ ፊደል ለእኛ አይሆንም እሱ ይጥፋ የሚል የእናንተ ሃይማኖት ፊደልን ቀርጾ መጽሐፍትን ደጉሶ እውቀትን የዘራ ያስተማረን ህብረተሰብ አንተ ጥፋ፣ ቋንቋም ሃይማኖት ጥፋ የሚል ነው። በዚህ መልክ እንዲታይ ይፈለጋል። የባህል ጦርነት ነው ስንል አማራው ለረጅም ዘመን ይዟቸው የመጡትን ባህሎቹን፣ ቋንቋውን፣ ሃይማኖቱን፣ ስርዓቱን፣ አስተዳደሩን አጥፋ፣ እኛን አይመስልም ነው ያሉት። በዚህ መልክ ነው የሚታየው። ስለዚህ እኒህ ሰዎች ዛሬ ይህንን ሳያፍሩ ቅድም ፕሮፌሰር ሀብታሙ እንደገለጸልን ሳያፍር ነው ሌንጮ ለታ ይህን ያህል ዘመን ኑረው ወረው ይዘውነ እኛነቱን አጣን አለ። እንደነሱ አማራ ሂዶ ጎንደር ሂዶ ጎጃም ሂዶ ሸዋ ሂዶ ሐረር ሂዶ ሰው ገሎ ግንባር ላይ የሚተክል ተሰብስቦ ሂዶ ዛፍ ስር ተቀምጦ ቅቤ ቀብቶ አንተ ነህ አምላኬ የሚል ለማግባት ሌላ ነገር ገሎ የሚመጣ ሰው አጡ። በሌላ በኩል ተሰንዶ ግዕዝና አማርኛን የመሰለ ፊደል ሰንዶ የመጣ ለነሱ ጠላትነት ፈጠሩት።
ይህንን ነባር ሰዋዊነት የሆነን ዓለም አቀፋዊነትን የሆነን ሰው ያደረገን የሰውነት መገለጫ የሆነ ባህልን፣ ቋንቋን፣ እምነትን የማጥፋትና ያለ አንጠፋም የማለት ጦርነት ነው ባህል ስንል የባህል ስንል። ስለዚህ ምን ፖለቲክ በቆ ነው ስንል እኒህ ሰዎች እራሳቸው እንደነገሩ አጣና አሉ። የመጀመሪያ ደረጃ እነሱ ወደ ኢትዮጵያ ሲገቡ ኢትዮጵያ ተሰርታ ያለቀች ሀገር ነው ያገኙት። ክብረ ነገስትን፣ ፍትሐ ነገስትን የመሰለ ህጋዊ መጽሐፍ ሃይማኖትና ስርዓትን፣ አስተዳደርን ሊመራ የሚችል ተጽፎ፣ አማርኛና ቋንቋን የመሰለ ግዕዝ ተጽፎ፣ መዋቅሩ ከሀገር እስከ ቀበሌ እስከ ቤተሰብ ድረስ የተዘረጋ መዋቅር ያለ፣ የሚጻፍ የሚነገር ቋንቋ ያለ፣ ሃይማኖት ያለ፣ ስርዓት ያለ፣ ሰውነት ያለ፣ አብሮነት ያለ፣ መከባበር ያለ፣ የምግብ ስርዓታችን፣ የእርሻ ስርዓታችን፣ የዕደ ጥበብ ስርዓታችን ከእነሱ ጋር አልጣጣ የለም። ይዘውት የመጡት ነገር የለም። ያወረሱት የለም። የእኛንም መቀበል አልፈለጉም። እኛን ጠፋን አሉ። ስለዚህ እነሱ በቅሎ ሆኑ። የእነሱን የሚቀበል ጠፋ እና ርዕሱ በዚያ መልክ ይታይልን። እንግዲህ ዝርዝር ታሪኩን ከመሰረቱ ከኛ ሳይሆን ከኢትዮጵያ ውጭ ከአማራው ሳይሆን ከአማራ ውጭ ሆኑት የራሳቸው ኦሮሞዎች ፈረንጆቹ ያጠኑትን መሰረት በማድረግ የዓይን እማኞችን እየጠቀሰ ነግሮናል። እነዚህ መጽሐፎች ነገራችን ላይ አማራው እንዲያነብን መክራለሁ። አሁን ፕሮፌሰር ሀብታሙ የገለጸልንን እና እኒህ ሰዎች በባህል ደረጃ እነሱ ባንዳ ናቸው። የአማራው አርበኛ ነው። ባንዳነታቸው እንደሚከተለው ይገለጻል። በመጀመሪያ ደረጃ ግራኝ የመጣው ክርስቲያኑን መንግስት ለማጥፋት፣ ክርስቲያን ሃይማኖትን ለማጥፋት፣ አማራን ለማጥፋት ነው። እሱን ተከትለው ነው በሱ እግር መጥተው ኢትዮጵያ የተንሰራፉት። እንደ ዋርካ እንደ ሰርዶ ታተው እንደ ዋርካ የሰፉት የሶማሌና የባንቱ ጎሳዎች በነበራቸው የግጦሽ ጦርነት ተገፍተው በእኛ በኩል ማዕከላዊ መንግስት በመዳከሙ ባዶ ቤት ማግኘታቸው ተንሰራፍተው ኖሩ። በባንዳነት ጠላትን በመከተል ኢትዮጵያን ወረው ኖሩ። በዚህ ወራ ዘመናቸው 28 ነባር ነገሮችን አጠፉ። የራሳቸው ሰዎች የጻፉትን ነው። ነባር ነገድ ማጥፋት ብቻ አይደለም፣ ነባር ስሞችን አጠፉ። ነናዳርን፣ ነዳሞትን፣ ነቢዛምን፣ ነደዋሮን፣ ነፈጠጋርን፣ ነገኝን፣ ነባልን፣ ነግራሪያን፣ ነቤታመራን ወዘተ በእነሱ የጎሳ ስም ተኳቸው። ያንን የሚከራከር ጠፋ ባንዳነታቸው። ሁለተኛ ባንዳቸው ጣሊያን ለሁለተኛ ጊዜ በመጣ ጊዜ በ2833 ድረስ አንድም አርበኛ የለም። እንዲያውም የአርበኞቹ ጠላቶች ነበሩ። ቅድም ከጠቀሰልን ፕሮፌሰር ከጠቀሰልን ውስጥ የራስ ምሩ ጦር ሰሜን እንዳባጉና ድል ሆኖ ወደ ወለጋ ወደ ኤልባቡር ጎሬ ተቀምጦ ጫካውን፣ ወንዙን፣ ተራራውን ተገን አድርጎ ጣሊያን ወጋለ ብሎ ሲመጣ ከቦ እጅ ያሰጠው ሀብተ ማርያም ገብረ እግዚአብሔር ነው ያስወራች። ይህንን አዲስ አለማየሁ ጥራው ከትበውልናል። እንዳለ ባንዳዎች ናቸው። አባቸን መጽሐፍ ስናነብ ኢትዮጵያ እንደ ሞሰለሚ አርበኞች የተገኙት ጎጃም፣ ጎንደር፣ ሰሜን ሸዋ ከነ ብዛታቸው ይጠርዝልናል። ወለጋ፣ ኤልባቡር፣ ሲዳሞ፣ ሐረር ልክ ራስ አበበ ስብሐ እንዳደረጉት እነ ራስ አሞራ ውብነህ፣ እነ ደታደሰ ኢማም፣ እነ በላይ ዘለቀ ያደረጉት አይነት እንቅስቃሴ አልነበረም። በባንዳነት ሆኗል። በአንጻሩ ግን የአባ ጅፋር ልጅ የአካባቢውን ሰዎች ባሪያ እያደረገ በአፄ ምኒልክ ደብዳቤ እኔ እናንተ የእግዚአብሔር ፍጡር ነን፣ የእግዚአብሔር ፍጡሮችን ባሪያ አትበል ብለው ያስቆሙት ልጅ የሆነው አባ ጆቢር
አዋጅ አስነግሮ እንግዲህ አንዳንዶቹ 30 ይላሉ፣ ለአንድ ራስ 30 ጠገራ ብር እሰጣለሁ ብሎ በተወሰነ ጊዜው 30 ሲመጣለት የሚከፍለው ብር አጣ ነው የሚሉን። ከዚህ ድረስ ያደረጉ ባንዳዎች ናቸው። በአንጻር አማራው አርበኝነቱን ነው። ኢትዮጵያ ነፃ ያወጣችው በዚህ ጀግና ህዝብ ነው። ከዚህ ጋር ሲታይ በቋንቋችን ሰጥቶ የመቀበልን ያስተማረ ነው። ከእነሱ ጋር ምጣ ፊደል አልፈጠሩ። ማን ይውሰድላቸው? ስም የቀየሩትም እኔ ዛሬ እነሱ ተደራጅተው እኛ ሳንደራጅ ስማቸውን እንኳን እንዳንጠራ ዛሬ በዘመኑ ቴክኖሎጂ ያን የመጠራ ሰው ስለሚያወርዱበት ተሳቀን ያለ ነው። በስማቸው እንኳን ለመጥራት እና እኔ እነሱ የዳቦ ስም አውጥተዋል ኦሮሞነን ብለው፣ እኔ ደግሞ አረመኔ አልኳቸው። ምክንያቱም ተግባራቸው አረመኔነት ነው። አረመኔ ስል እነሱ ማለት ነው። ይሄ አረመኔነት በቀጥታ በህጋዊ መንገድ ሆኖ ያልሰለበ ያልወረረ ያልገደለ ስልጣን የማይዝበት ጀግነታቸው የሚገለጠው በሰለባና በወረራ በግድያ መሆኑን ይህን ያደረጉ ናቸው። ከዚህ አንጻር እነዚህ ሰዎች ባንዳነት ልዩ መገለጫቸው ነው። ይልማ ደሬሳ እኮ ወለጋ ከእንግሊዝ ጋር ከሱዳን ጋር ተገናኝቶ እንገዛ ብሎ እኮ ደብዳቤ ጻፈ ነው። እንግዲህ ትልቅ ሰው ነው የሚባሉት የእነዚህ የአረመኔዎቹ ትልቅ ሰው ነው የሚባለው ሰው ይህን ደብዳቤ ጻፈ ነው። ስለዚህ እነዚህ ሰዎች አሁን የተያዙነት ትግል አጠቃላይ የሆነ ኢትዮጵያን ኢትዮጵያዊ ያደረገውን ባህልና ስሪት ማጥፋት ብቻ ሳይሆን የዚህ ስርዓት ባለቤት የሆነውን ሰውን አማራን ማጥፋት ነው። እኔ በዝርዝር ሰው እንዲረዳ ጭካኔያቸውን ለመረዳት ከነስማቸው ነው ዛሬም ለማጠቅስ የምደረገው። በ1981 አረመኔነታቸውን ነው አጉልቴ ማሳየው። አረመኔ ናቸው። አረመኔ ስንል ሃይማኖት የሌለው ጨካኝ፣ ለሰው ልጅ ለፍጡር ርህራሄ የሌለው ማለት ነው። ለማግባት ሲፈልግ ወንድን ከራሱ ጎሳ ውጭ የሆነን አካል መስለም ምን ይባላል? ጡት መቁረጥ ምን ይባላል? ከዚህ የበለጠ አረመኔነት ምን አለ? ወደፊት በዝርዝር አሳያችኋለሁ። በ1981 ዓመተ ምህረት ወለጋ ላይ ኦነግ በህወሓትና በሻዕቢያ ታግዞ 500 አማሮችን በትምህርት ቤት ዘግቶ አቃጥሏል። ይሄ ምን ይባላል? ይህንን እንዴት እናየዋለን? ከ1983 እስከ 86 ባሉት ሐረርጌ፣ አርሲ፣ ኢሉባቡር በገፍ የተገደሉ ሰዎችን እንዳሰለቹኝ መነገር አለበት። ለምሳሌ በበልቲ ሀብሩ ወረዳ እጅና እግራቸው ታስሮ በቢላዋ የታረዱ እንደ በግ እጅና እግራቸው ታስሮ እንደ በግ የታረዱት ገብሬ አወቀ፣ በዛብህ ተሰማ፣ ሞላ ኃይሌ፣ ከበደ ኃይሌ፣ እሸቱ ሲሳይ፣ ቦጋለ ደጀኔ፣ ባንቲዋሉ ጥላሁን፣ ቆንጺል ባንቲዋሉ፣ እንግዳ ወርቅ አሰፋ፣ አየለ ሳህሌ፣ ደገፉ ገብሬ፣ በየነ ገበያነህ፣ ደርቤ፣ ስዩም ደጀኔ፣ መኩሪያ ዋጋጄ፣ በየነ ኃይለ ማርያም፣ ሰጠኝ ንጋቱ፣ መኮንን ጉልቴ፣ ገብረ ወልድ ኃይል የተባሉት ዝቅተኛ እድሜ ከፍተኛ እድሜ እስከ 80 እስከ 47 ድረስ ዝቅተኛው እድሜ 47 ነው። ከፍተኛው 80 ዓመት እድሜ ያላቸውን ሰዎች አርደው ነሐሴ 27 ቀን 1984 ዓመተ ምህረት በቢላዋ አርደው ተገድለዋቸዋል 20 ሰዎች። ይህን ደግሞ ጠለው በጠሏቸው ጥርሶ ገደል በይባ ገደል ነው የቀበሏቸው። በዚህ ገደል ውስጥ ኋላ ሲወጣ 16 ኩንታል የሰው ራስ ወጥቷል። እንግዲህ 16 ኩንታል የሰው ራስ ምን ያህል ሰው እንደሆነ እናንተ ገምቱ። ሁለተኛ መቻራ ዲሮለቡ ወረዳ ላይ አሁንም
እጅና እግራቸው ታስሮ በቢላዋ የታረዱ ኃይሌ ሽመልስ፣ ተፈሪ ሳሙኤል፣ አየለ ሰብስቤ፣ ጎሳዬ ሽመልስ፣ ማንደፍሮ፣ ሰለሞን ዳምጤ፣ ሰለሞን ዮሐንስ፣ አደፍርስ ታደሰ እጅ እግር ታስሮ ልክ እንደ ገና ጠቦት ታርደዋል። እነዚህ አማሮች ናቸው። ወፊ ወይም አንጫራ ወረዳ አሁንም እነዚሁ በጅምላ በጥይት የተረሸኑ ሸዋረጋ አበባው፣ ጸጋዬ መንግስቱ፣ ወጋየሁ ዳምጤ፣ ፍስሐ አቻሜ፣ ሚሊዮን እሸቴ፣ አደፍርስ ታደሰ፣ ሚሊዮን ደብሩ፣ አሰፋ ወልደ ሚካኤል፣ ተክሌ አንኮበሬ፣ በየነ መድ፣ በላቸው አሰፋ፣ ሞቱማ ቶላ፣ ሰብስቤ በለው፣ ደርቤ የተባሉ ሰዎች ይሄ እድሜያቸው አሁንም ከፍተኛው 45 ከዚያ በታች የቀሩት ነሐሴ 15 ቀን 84 ዓመተ ምህረት በግፍ የተገደሉ ናቸው። ሀብሮ ወረዳ እንደገና በቢላዋ በጅምላ የታረዱት ይታገሱ አባተ፣ ተሾመ ጉደታ፣ አባይነ ማንዜ፣ ግርማ ተክሌ፣ ደርቤ ያገኘሁ፣ ዳኛ አየለ፣ አበበ ጠባለ፣ ደምሴ በቀለ፣ ተስፋ ያለሙ፣ እንግዳየሁ፣ መርጌታ ገብሬ አበበ፣ አጥላው ወንድሙ፣ ታዱ ተሾመ፣ ደገፋ አየለ፣ በየነ እኒህ ሰዎች አሁንም ግንቦት 10 84 ዓመተ ምህረት በጅምላ የታረዱ ታርደው ነው የተገደሉት። ደረኩ አሁንም ሀብሮ ወረዳ በጅምላ አሁን በቢላዋ የታረዱ ሀብታሙ አንበሴ፣ ነጋሽ ገብሬ፣ ደምሴ ነጋሽ፣ ተስፋዬ ደስታ፣ ታምሩ መንግስቱ፣ ረጋሳ ደሳለኝ፣ ስዩም ታደሰ፣ መርሻ ገብረ ጻድቅ ሐምሌ 15 ቀን 84 ዓመተ ምህረት በቢላዋ የታረዱ። ገለምሶ ከተማ እነዚህም በጅምላ በቢላዋ ታርደው እርሶ ገደል የተጣሉ ተሾመ ቢምረው፣ ጌታነህ ቢምረው፣ ጌታቸው ከበደ፣ ደነቀ አውለው፣ ደረበው አለሙ፣ ተፈሪ ዘውዱ፣ መሰረት ግዛው እነዚህ ነሐሴ 84 ዓመተ ምህረት በእርገፍ የታረዱ። ጨመታ ዳብሮ ወረዳ አሁንም በጅምላ በሜንጫ አንገታቸው ተቆርጠው የተገደሉ ካቡታ ግደይ፣ ሀብታሙ በየነ በለጠ፣ ተፋረደኝ ካሳ፣ አበ ገብረ ማርያም ይሄ ነሐሴ ሐምሌ 15 ቀን 84 ዓመተ ምህረት። እነዚህን የመሰሉ ሰዎች ለምሳሌ ለማሳያ ለማነጻጸሪያ ነው የተጠቀሱት። ገብሬ አወቀና ሞላ ኃይል የተባሉ ሰዎች አገዳደል የተለየና እጅግ አሰቃቂ ነበር። እጅና እግራቸው ታስረው ልብሳቸው ወለቀ። እነዚህን ጎበዞች ብልታቸውን መጀመሪያ ቆርጠው በጥርሳቸው ያስነክሷቸዋል። ልብ አድርጉ። ብልታቸው ተቆርጦ ነፍሳቸው አልጠፋም። በጥርሳቸው እንዲይዙ አደረጓቸው። ከዚያም እየፎከሩ አረዷቸው። ቆርጠው አልተዋቸው። ይሄ በእኛ ዘመን የተደረገ ነው። አባ ባህሪ የተረኩልን ዛሬ በ21ኛው ክፍለ ዘመን የተደረገ ነው። ሁለተኛ ተሰማ ካሳ የሚባል ሰው አባቱን ከፊቱ ላይ ሰው የሚያየው ከሆነ ይህን ሰውየው ይታያቸው ከሆነ ወይም ምጽአተ አማራ ገጽ 341 ላይ እዩት። አባቱን እንደ ሙክስ ሲያርዱ አሳይተውት ኋላ ቀውሷል። ዛሬ ይሄ ድሬዳዋ ይሄ መጽሐፍ ሲዘጋጅ ድሬዳዋ ውስጥ በህይወት የነበረ ሰው ነው። ይህን የመሰለ በርካታ ግፍ ፈጽመዋል። ይሄ አዲስ አይደለም። እኔ ባይኔ በምስክርነት የማውቀው በእድገት በህብረት ዘመቻ 1967 ዓመተ ምህረት ዘምቻለሁ። ከአዲስ አበባ 160 ኪሎ ሜትር ዝዋይ ላይ መቂ ላይ በ67 99 የወንድ ብልት እጅ ተፍንጅ ፍርድ ቤት ቀርቦ ቆጥሬ አይቻለሁ። ይሄ አረመኔነት ነው። ስለዚህ የኛ ጦርነት አሁን ይህንን በሚጸየፍ በሰው እንደ ሰው በሚያስብና ከሰውነት በወረደ አውሬው እንኳን የራሱ ልጅ እንደዚህ የሚያደርግ አይመስለኝም። አውሬ እኔ አራዊቱ ፊልም አያለሁኝ።
ልጆቻቸውን እንዴት አድርገው ነክሰው ሲያሸጋግሩ ያለው እነዚህ ለሰው ያራሩ አማራን ከተራበ ጅብ እና አንበሳ በባሰን በከፋ መልኩ ሲገሉን እንኳን አገዳደሉ መክፋቱ ልብ አድርጉ። ሰልበው የተሰለበውን በጥርስ አስነክሰው የሚያርዱ ናቸው። አማራው በዚያ ልክ ሊያውቃቸው ይገባል። አባቶቻችን ይህ አልተነገራቸውም፣ ይህ አልተነገረንም፣ ይህን አላወቅንም። ታስታውሳታላችሁ ያቺ ወልጋ ላይ ዛሬ የስድስት ዓመት ልጅ ያለ ዛሬ አማራ አልሆንም ያለችን ልጅ የገደው ናቸው። ምን ይሉናል? ይገልህ ሊሰልብህ የመጣ አረመኔ አባባ ብትለው አይምርህም የሚለው ማሳያዋ ይቺ ልጅ ናት። የስድስት ዓመት ልጅ ናት። ያለ ዛሬ አማራ አልሆንም አለች። እሷን ግን እንዴት እንደገደው አይተናል። ነፍሰ ጡርን እናት ሸልቀዋል። ይሄ በጣም በጣም በሚያሳፍራችሁ ዘመቻ እድገተ በረት ሁኜ የነገረኝ አንድ ሰው የነሱ ጎሳ ባል የሆነ ሰው የነሱ ለቂያ ይባላል። በአካባቢው ቀኛማት ቁምቢ የሚባሉ ሸፍተዋል። እሳቸው ተከተለን ይሉታል። ቆይ ዘመኑን ልይ ይላል። በእነሱ ባህል ዘመንን ለእኛ ነው ለእነሱ ነው ብለው የሚገለጽበት ነገር አለ። የመጀመሪያው ፍየል ያርዳሉ። ፍየል አርደው ሞራውን ያነባሉ። በዚያ ካልታያቸው አህያ ያርዳሉ። አሁንም አህያ ካልታያቸው ሰው ያርዳሉ። ያ ሰውዬ ግን ከፍየሉ አልታየውም። ከአህያው አይቶ ይሄን የዘመን አይደለም ብሎ አለመሸፈቱን አውቃለሁ። አናግሬዋለሁ እኔ ራሴ ከነሱ ለቄ። እንደነዚህ ያለ ባህል ነው የኛ ጦርነቱ። አሁን ይሄ ይንገስ ለ3000 እና ከዚያም በላይ የኖረ ዘመን ሕግና ስርዓትን ሃይማኖትን ከስርዓት ከባህል ከቋንቋ ከአስተዳደር ከፍትህ ጋር ሰንዶ ይዞ ሰውን ከአውሬያዊ ባህሪው ገርቶ ሰው እንዲሆን ያደረገ ባህልና ስርዓት ተለውጦ አውሬ ይሁን የሚል ጦርነት የከፈቱብን። ይህንን ነው እኛ መዋጋት ያለብን። እንግዲህ ባለፉት 34 ዓመታት የእንግዲህ ድሮ የ500ውን ተውት እንግዲህ አገር ለቀናል። አገር ስም ተቀይሯል። እንዳልኳችሁ እነ ወሎን እነ ናሪያን ዛሬ ወሎ እንደምታውቁት ቤት አማራ እዚያ ውስጥ እነ ወረባቦ ወራኢሎ የምትሏቸው አገሮች በወራ የመጡ ስሞች ናቸው። ዛሬ ራያ የሚባለው ሀገር ገኝ ነው። እነዚህን ናቸው የምታውቋቸው። በእነሱ ስም የተያዘ ነው። ዛሬ ደብረ ዘይትን ቢሸፍቱ ካላላችሁ እያሉ ዝዋይን ባቱ ካላላችሁ እያሉ እያረጉ ናቸው። ግራሪያ ነው ዛሬ ሰላሌ ነው የሚሉት። ያን ከመቀየር አልፈው ትውልዱን በሞጋሳና በጉዲፍቻ ባህላቸው ሰውን አስገድዶ ባህሉን፣ ቋንቋውን፣ እምነቱን፣ እሱነቱን አስወልቆ በሚጥል ስርዓት ይንገስ ብለው በርካታ በደል ተፈጽሞብናል። በዚህ ላይ ታዲያ ባለፉት 7 ዓመታት ደግሞ በአዋጅ ስንገደል በገፍ ስንቀበር በገፍ በአንድ ላይ። ይህንን ምን ማለት ነው ስንል እነሱ ኢትዮጵያዊነትን ተጠይፈውታል። እኛ የለንም። የእኛ ስሪት የለም። ኢትዮጵያ የምትባል ሀገር የለችም። እኛን መምሰል አለባት ለመኖር በስሟ ለመጠቀም። አለበለዚያ እሷን አጥፍተን አዲስ ሀገር እናዋልዳለን። ይህንን ደጋግመው ነግረውናል። ደጋግመው ጽፈውናል። እነ ሌንጮ ባቲ፣ እነ ዲማ ነገዎ፣ እነ ሌንጮ ለታ፣ እንግዲህ እነ ዮሐንስ ልባው፣ ሶስቱም ያው ዮሐንስ ለታ፣ ዮሐንስ በንቲ፣ ዮሐንስ ነገዎ ናቸው። የሚገርማቸው ሁሉም ዮሐንስ ናቸው። ይሄ ሁላ ከምን ሆነ? እኛ ዝም ማለታችን። በ1860ዎቹ ላይ መጥቶ ኢትዮጵያ ይህን ፕሮቴስታንት ሃይማኖት ግንቢ ተክሎ የሄደ ሰውዬ፣ በዚያ ትምህርት ቤት የተፈለፈሉ ሰዎች ዛሬ ስልጣን ላይ ያዙ። የዛ ጊዜ መመከት አቃተን። ስለዚህ ከእርሻው ቴክኖሎጂ የላቸው፣
ከዘር ያመጡልን ነገር ይህንን አመጡልን። ምን አመጡልን ቢባል ምንም። ፈረስ ግልቢያ ከአማራው ነው የተማሩት። እርሻ ከአማራው የተማሩት። ምንም የቀረው ቢቀርና መቼም ጸያፍ ይሉናል ይበሉና ተቀምጦ መጸዳዳት የተማሩት ወደ አማራው ከገቡ በኋላ ነው። የቀረውን ተውት። ይዘውልን የመጡት ከልብስ ነው፣ ካለባበስ ነው፣ ከአመጋገብ ነው፣ ከምግብ ስርዓት ነው፣ ከግብርና ነው፣ ከኢንዱስትሪ ነው። ይሄ በእነሱ መጣ አይባልም። ስለዚህ ያንን ጥፈት እኛን አጣን። አገርና ትውልድን ያጠፋ የነበረውን ነገር የለም። ስለዚህ እንጥፋ ነው እያሉን ያሉት። ስለዚህ እኛ ማደረግ ያለበት ይሄ የባህልንና የፖለቲካን ቦለቀዲ አማራው ማወቅ አይደለም መምረር አለበት። ቴዎድሮስ ያረጋቸው ቆራጥነታቸው፣ ለዓላማቸው ወደኋላ የማይሉ የኢየሩሳሌም እጮኛ የኢትዮጵያ ባሏ ብለው ቀይ ባህርን የእሳቸው ቁጥጥር ለማድረግ ኢየሩሳሌምን የእሳቸው ቁጥጥር ለማድረግ የቆሙ ድሎትን ንቀው ድሎት ተመኝተን አገር ነፃ ልናውጣ አንችልም። ድሎትን ንቀው ድሎትን ርቀው ሞትን ንቀው ጦር መሪ እየሆኑ በእግር እየተጓዙ በፈረስ እየተጓዙ እና ወታደራዊ ጥበባቸው ቆራጥነታቸው በአጎታቸው ልጅ በጋረድ አራሩ። በዓላማቸው ነበረ የመጣዋ። በዚያ መልክ ካልሆነ የአማራ የፋኖ ትግል ካሁን በኋላ በእንክንክ አብረን ተዋልደናል፣ አብረን ኑረናል፣ እንተዋቸው የሚለው ቅድም የጠቀሳቸው የአማራው አሳራጅ እጀታ መቁረጫና መፈልጫ እጀታ፣ የአማራው መጅና ወፍጮ፣ የአማራው መከስከሻ ድጅሎ ሁነው የኖሩ የባዕዲን አባላት በዚህ እንቅስቃሴ ውስጥ እንዲያው እንደነሱ የለም እኛ እኮ ሃይማኖት አለን፣ እኛ እኮ ሳለን፣ እኛ እኮ ብለን እንኳን ብንገዛ በሕይወት ይኑሩ እንደሆን ነው እንጂ ይምሩ ልንላቸው ግን አይገባም። ምን ይመክሩናል? አሽከርነት፣ ባርነት፣ ውርደት። ይሄ ነው ከባዕዲን እና ላለማርዘም አማራው ብቸኛ መመሻው ክንዱ፣ ቆራጥነቱ፣ ወሳኝነቱ እንጂ እነከሌም እንዳይቀየሙን ጠላት አናብዛበት የሚባል እሰማለሁ። መጀመሪያ ማን ነው ወዳጃችን? ወዳጅ እኮ ሲኖር ነው፣ ወይም ከመሃል ያለ ሲኖር ነው። እሷን ጠዋትና ጎራው እንደይጥና ትመጣለች አሁን አገኘን ስትሰማ ይላል ያገሬ ሰው። ጀግና ስንሆን ብረቱን ስንጨብጠው ተኩሰን ስንጥል መጪው ይበዛል። ካንተ ስር ነኝ ብሎ ይመጣል። ቴዎድሮስ የሆነው ዝም ብሎ አይደለም፣ በጀግንነቱ ነው ያንበረከከው። ከቴዎድሮስ ተምረናል ካልነ አርቆ አስተዋይነትን፣ ዓላማን፣ ወታደራዊ ጥበብን፣ ቆራጥነትን እሱ ሆነን መገኘት አለብን። ለሁሉም መልከስከስ ከእንግሊዝ ጋር እኮ አልተደራደረም። ናፒየርን እኮ ያስመጣ ጀግና ነው፣ አልተደራደረም። ስለዚህ ይህ አሁን የምንላቸው የምንሰማቸው ነገሮች የአማራ የተቀጣጠለ ትግል ወደኋላ የሚያመጣ ስለሆነ የድርድር ደግሞ የተያያዘውን ባህላችን፣ ሃይማኖታችን፣ ቋንቋችን አልፎ እኛነታችን ሊያጠፋ ከመጣ ኃይል ጋር የምንመክተው አንጠፋም በሚል ነው። አንተ ትጠፋለህ ነው የምንላቸው። ከመስታወት ቤት የሚኖር ሰው ድንጋይ አስቀድሞ አይወረውርም። ይቺ ሀገር የእናንተ አይደለችም። በይቺ ሀገር በአባቶቻችን ደግነት እንበለው፣ አስተዋይነት እንበለው፣ ሞኝነት እንበለው፣ ፍርሃት እንበለው ለእኔ ግልጽ አይደለም።
ወረው የያዙትን አካሎች ወሮ በማቀፍ ፈንታ ሁሉም የአባትህን ሃይማኖት ውሰድ፣ ሃይማኖት የግል ነው፣ አገሬ ጋራ ነው በሚል መርህ የማይገባቸው ሰዎች የሚገባቸውን ቦታ ይዘዋል። ስለዚህ በልካቸው አንተም በአባትህ እኔም በአባቴ ማለት መቻል አለብን። እንደዚያ ኮርተን ካልተነሳን የገጠመን ጠላት ቀላል አይደለም። ቀላል ያልሆነልን ተው ነው፣ ናዘዘ፣ እንደ ሰንድሮ ተታታ፣ እንደ ዋርካ ሰፉ። ምልክታቸውንም ዋርካ አደረጉት። በነሱ ሰፈር በመጡበት ሰፈር እንደ ዋርካ የለም። ዋርካ፣ ዝግባ፣ ሾላ፣ ቀርቀሮ የሚባል ነገር አያውቁም። የኢትዮጵያ ምድር ያሰፋቸው ናቸው። ያ ለነሱ መራቢያ ሆናቸውና ዛሬ አረግ የነበሩት ሰዎች ዋርካውን እንንቀላሉ። አረጎቹ ዋርካ የነበረው አረግ ለመሆን ድርድር፣ ጠላት አናብዛ ይለናል። ጠላትማ በስቶብን ከቤታችን ድረስ መጣ። አስወጣን፣ ፈነቀለን። አዲስ አበባን፣ የምየ ጣይቱን፣ የምየ ምኒልክን፣ እዚያም ራቅ ሲል የአፄ ዳዊትን ከተማ የኖረት አማራ ተፈናቅሎ ያለቅሳል። አሁን ደግሞ አንዳንዶቹ ራሳቸውን ይገላሉ አሉ። በራሱ የቆረጠ ሰው አንድ ጠላት ገሎ ቢሞት ምን አለበት? ወይም ሲታኮስ ቢሞት ጀግና ስሙ ይያዝ ነበር፣ ራሱን ከሽንት ቤት ከሚሰቅል። ተራኩ እያለ ይመጣ። ዛሬ በመገናኛ የማየው እንዲህ ብዬ ልመና ያለው ይሄ ለአማራው አይመጥንም። መውዜር መሞልመል ነው የሚያዋጣው። እና እኔ ይሄ የጦርነት፣ ይሄ የባህል ጦርነት፣ ይሄ የበቅሎ ጦርነት በቅሎዎቹ በቅሎነታቸውን ረስተው ባዝራ ሊሆኑ ፈልገዋል። የቀረውን አጥፍተው እነሱ ብቻ ሊራቡ። ይህንን በችልታ በዝምታ ልናልፈው የሚገባ አይደለም። አማራ የሆንክ ወይም አማራው ያድነኛል ብለህ የምታምን ሌላ ነገድ ነባር ነገድ አባል መዳኛ ዛሬ ነው። ፋኖን መቀላቀል ነው። ፋኖም የምትቀላቀለው የምትፈራው በያዝከው መሳሪያ ነው። የቆረጠ ዓላማ ስትይዝ ነው። ያልቆረጠ ከግቡ አይደርስም። ግብ የሚደረሰው ሲቆረጥ ነው። ሲቆረጥ መውደቅ መነሳት አለ። ያ ይጠበቃል። ግን ወድቆ መቅረት ትክክል አይደለም። አማራ ሰንበሌጥ ነው። ሰንበሌጥ ከፍተኛ የሆነ ነፋስ ሲገጥመው ለጥ ይላል። ነፋሱ ሲያልፍ ይነሳል። ስለዚህ ላለፉት 400 ዓመታት ተኝቶ ነው። ወጀቡ አስተኝቶታል። አሁን ተነስቷል። አማራ ነኝ ብሎ ይህንን የሚገታው ኃይል ይመጣል ብዬ አላስብም። ወገኖቼ የኔ ሐሳብ ይሄ ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን ጋሽ ተክሌ። መቼም እነዚህ ሰዎች በአማራ ላይ ያላቸው ጥላቻና ፍራቻ ከስከሚባል አይደለም። ቀደም ሲል የጠቀሳችሁትን ሌንጮ ባቲ የሚባለውን ሰው በአንድ ወቅት በሳውዲ አረቢያ የብልጽግና አምባሳደር ሆኖ የሚሰራ ሰው ነው። በህዳር 2015 በኢትዮጵያ አቆጣጠር ሪያድ ለሚኖሩ ኦሮሞዎች የተናገረውን ነገር እዚህ ላይ ላንሳ። ኦሮሚያ የምትባል ሀገርም በማዋደድ ላይ ነን፣ በወሊድ ጊዜ ደም መፍሰስ የግድ ነው ይላል ሌንጮ ባቲ። እናም ትኩረታችን ለሚፈሰው የአማራ ደም ሳይሆን ለሚወለደው የኦሮሞ ልጅ ወይም ለምትወለደው ኦሮሚያ ነው ይላል። ይህ መቼም የማናገኘው የመጨረሻ ዕድላችን ነው። ጊዜ ለመግዛት በመላው ኢትዮጵያ ጭፍጨፋ፣ ግድያ በየቀኑ አጀንዳ መስጠታችን አጠናክረን እንቀጥልበታለን። ምክንያቱም ደም ሳይፈስ የተመሰረተ አገር የለም ይላል።
በመላው አገሪቱ የተወሰዱ ብቻ ሳይሆን ኦሮሚያ ለምትባል መመስረት አስፈላጊው ናቸው የተባሉ ቦታዎች ሁሉ ወደ ታላቋ ኦሮሚያ ይጠቃልላሉ። ይህን ለማድረግ የቤት ስራችንን ሰርተን ጨርሰናል። በአፋር በኩልም የተጀመረ ፕሮጀክት አለን። እሱንም በድል እናጠናቅቃለን። የሰሜኑንም ፊውዳል እርስ በርሱ እንዲገዳደል አድርገነዋል ይላል። እነዚህ ሰዎች ለአማራው የደገሱለት እስከ ዛሬ ድረስ የፈጸሙት ከነበሩት ወንጀልና ሰቆቃ በላይ ወደፊት አቅደው ከዚህም በላይ ሊያደርጉ የሚችሉ እና ያሰቡ መሆናቸውን ያመለክታል። አማራው ቀደም ሲል ጋሽ ተክሌም ፕሮፌሰርም እንዳሉት በይሉኝታ በህሳ አብረን ኑረን ተዋልደን ተጋብተን ተዛምደን በሚል ጠላቱ በአጥቂነት ሲመጣ መከላከልን ያልቻለ ራሱ ሌሎች አናሳ ነገዶች አማራው መከታ ጋሻ አለኝታ ይሆነናል ብለው ተስፋ ያደረጉት ለራሱም ሳይሆን የቆየበትን ሁኔታ ተገንዝበናል። ዛሬ ደግሞ በጎን ጠላትና እናብዛ በሚል በየአቅጣጫው የአማራ ጠላቶችን ወደ ጉያቸው በማስገባት ትግሉን ለማጨናገፍ ብዙ የህይወት መስዋዕትነትና የንብረት ውድመት ያለፈ ይህንን ትግል ዳር እንዳይደርስ ጥረት እያደረጉ ያሉ በአማራ ውስጥ ያሉ አማራ መስለው የአማራን ትግል ለማጨናገፍ ደፋ ቀና የሚሉ ግለሰቦች እንዳሉ እያየን ነው። ፋኖ በእነዚህ ሰዎች ላይ እርምጃ መውሰድ ይጠበቅበታል። ይህን ካልኩ ለአስተያየት አቶ ጌታቸው መስመር ያንተ ነው፣ መቀጠል ትችላለህ። አመሰግናለሁ ዶክተር ጋሻው። ፕሮፌሰር ሀብታሙና አቶ ተክሌ ዋናውን ብልት ገልጠው አሳይተውናል። አማራ ላይ የደረሰውን መከራ ዝም ብሎ የሚታይበት ብቻ ሳይሆን በመረረና በከረረ ሁኔታ ታሪኩ እንደዚህ ተከፍቶ ድርጊቱ እስካሁን ድረስ የምናየው ድርጊት ተነስቶ ሊነገር ይገባል። ታገቱት የተወሰዱት የዶምቢዶሎ ተማሪዎች ጉዳይ አዲስ አይደለም። ብዙ ጊዜ ሲጮህበት የቆየ ነው። ጩኸቱ ዛሬም አልቆመም። በአርሲ አካባቢ በተለያዩ ቀበሌዎች አማራ የተባለው ትጥቁ እንዲወሰድ የገበሬው መሳሪያ እንዲወሰድ ከተደረገ በኋላ በየተራ ተጨፍጭፏል። የሚጨፈጨፍበት መሳሪያ እንኳን ምን እንደሆነ ይሄ የኦሮሞ አስተዳደር ጭምር ስራውን እንዲያከናውን ኃላፊነቱ ተሰጥቶት በሜንጫ አንገት መቁረጥ፣ በጦር ወቅቶ በገደል መወርወር፣ በጅምላ በጥይት መረሸን፣ አማራውን ማጥፋት የሚል ዘመቻ ሲካሄድ ቆይቷል። እንግዲህ ቀደም ብሎ ካለው ጊዜ ጀምሮ ያለው አሁን እኛም በህይወት በአይናችን ወይም በጆሮአችን እየሰማና እያየን ያለውን ጉዳይ መርሳት የለብንም። ማንኛውም ይሄ እንደው ሂውማኒቴሪያን የሆነ የሂውማኒቲ ስሜት ያለው ሊያመው የሚገባ ነገሮች ተካሂደዋል በአካባቢው። አማራውማ እንደ እሳት ሊነድ የሚገባበት ጉዳይ ነው ይሄ። በምስራቅ ወለጋ ዞን ወገኖች ሁላችሁም ታውቁታላችሁ። ኪረሙ ወረዳ በተደጋጋሚ የተደረገ በአዋሮ፣ አቢደንጎር፣ ስሬደኖ፣ ጉትን በሚባሉ አካባቢዎች አማራው እየተመረጠ ሲጨፈጨፍ ሲተለተል መቆረጥ ያለበት እስካሁን በተገለጸው መሰረት በዚህ ዘመን ብልቱ ሲቆረጥ እጁ ሲቆረጥ አይተናል። ያ የተጻፉ ታሪኮች ሰምተናል። አሁን አንዳንዶቹን እኔ በአካልም የማየት እድል አጋጥሞኛል። አጣዬ በተቃጠለችበት ጊዜ አጣዬ አካባቢ ሄጄ አይቻለሁ። ለሌላ ስራ ሄጄ ነበር። ጀውሃ ከሚባል አካባቢ አንዲት እናት ያገኘኋት እናት ሸዋሮቢት ላይ ሁለት ልጆቿን በፊቷ እየቆረጡ ቆራርጠው ገለዋት። አእምሮዋን ስታ የያዘቻትን ትንሿን ሶስተኛ ልጇ እንዳቀፈች የሆነ ጉድጓድ ውስጥ ወድቃ ነቃዋለች። ያን በማየቷ ብቻ ስነቃ ትንሿን ልጄን ታቅፌያለሁ። በአካል ያነጋገርኳት እናት ነች።
ከዛ በኋላ ወዴት እንደምሮጥ አላውቅም እሷን ይዤ እየሮጥኩ የደም ስካር ያንቀዠቀዠኝ እዚህ ገባሁ እንባዋ አይቆምም እንባዋ ይወርዳል ታጥቄ መግባት አልቻልኩም እንጂ እንባዬ አብሮ ወርዷል ከዛች እናት ጋር የማገገሚያ ጣቢያ ውስጥ ተቀምጠው ድጋፍ ለመስጠት ነበር ሄድነው ከሷ ጎን ከዚች እናት ጎን ደግሞ አንድ ትልቅ አዛውንት ቁጭ ብለው ያለቅሳሉ አስተምሬ ልጄን ተምሮ ጨርሶ መምህር ሆኖ እኔው ያለሁበት ቦታ መጥቶ ያስተማረ አረፉ ጦረኝ በቃ እኔ እንደው አርጅቻለሁ ሚስቴን በህይወት የለችም ብዬ ባልኩበት ጊዜ ገብተው ተለተሉት ቆራረጡት የተቆራረጠ የልጄን ሰውነት አቅፌ 3 ቀን አንድ ቤት ውስጥ ቁጭ አልኳል በአካል ያገኘኋቸውን ነው የምናገረው እንደዚህ አይነት ድርጊት በአማራው ላይ ተፈጽሟል በአዴን የተባለው የአማራው ነቀርሳ በሚሊሻ ደረጃ እንኳን የሰለጠኑ አማራዎች ራሳችንን እንከላከል ከማለታቸው በፊት መሳሪያ ይሰብሰብ መሳሪያ ይቀየርላቸዋል ብሎ ወስዶ ባዷቸውን ትቷቸው ቀያችን ድረስ እየመጡ እንዲፈነጩብን አደረገ ያሉ ያጫውቱኝ ነበር አንዲት ሴት ሚሊሻ መሳሪያ ፈልጉና ስጡኝ በቃ ራሴን ልከላከል እያለች እየጮኸች አናግራኛለች ይሄ በአይናችን ያየን አጣዬ አካባቢ ያለውን ጨርሰን እንግዲህ ከተማን የሚያቃጥል ህዝብን የሚያቃጥል ምን አይነት ዝምድና ነው ምን አይነት ወዳጅነት ነው ከየት የመጣ በተፈጥሮ ህግ የሌለ በአስተሳሰብ ኮመን ሴንስ የሚሉት እንደው እንዲሁ በመረዳት በተራ መረዳት እንኳን የሌለ ተዋልደናል ተጋብተናል የሚሉት ፈሊጥ ወይም ደግሞ ጠላት እንቀንስ የሚሉት አካሄድ በአማራው ውስጥ የሌለ በቃ ይጨርሳችሁ ዝም ብላችሁ ቁጭ በሉ የማለት ያህል ነው አጣዬ ጨርሰን ወደ ወሎ ክፍለ ሀገር ደሴ ሄደን ነበር አንዲት ብዙዎች የሚናገሩትን ብዙ ሰዎች አነጋግሬያለሁ አንድ ድንኳን ተተክሎ አየሁና ይሄን ቪዲዮ እዚሁ ጋር እናስገባው እንችላለን አጭር ነች ወደዛ ለቅሶ ቤት ሄድኩኝ ሰላማዊት መኮንን ትባላለች አረብ ሀገር ሄዳ ስትሰራ ኖራ መታ እናታቸው በህይወታቸው ስላለፈ ቤተሰቡን የማስተዳደር ኃላፊነት የተሸከመች ነች አባቷ አይናቸው ሰርጀሪ መሆን አለበት ሲባል እኔ አጠገቡ ሳልቆም አባቴ ሰርጀሪ አይሆንም መጣሁ ብላ ገንዘቧን ይዛ ዋዟን ጠቅልላ እየመጣች አጣዬ ላይ የነበሩበትን መኪና አስቆመው አረዷቸው አባቷን ልታሳክም የምትመጣ ወጣት ልጅ ገደሏት ኦሮሞዎች ገደሏት ወንድሟ ሰለሞን መኮንን የሚባል አነጋግሬዋለሁ ታዩታላችሁ እዚህ ላይ እነዛ አውሬዎች በሏት እህቴን አለ በአዘን ድምፁ አባቷ ፍረዱኝ ነው የሚሉት ህዝብ ይፍረደኝ የኢትዮጵያ ህዝብ ይፍረደኝ የት አለ የኢትዮጵያ ህዝብ እንዲህ አይነት ግፍና አረመኔነት ሲፈጸም ምን ነው ይሄ እሳት አለ በምስራቅ ሐረርጌ ብንሄድ የተደረገውን እናውቃለን በጉራ ፈርዳ አካባቢ የተደረገውን እናውቃለን በበደሌ አካባቢ የተደረገውን እናውቃለን ዛሬ ያ የተነገረው ታሪክ ከዛን ጊዜ ጀምሮ የመጣው ታሪክ ዛሬም እየተፈጸመ በከፋ ሁኔታ እየተፈጸመ እንዲያውም የአየር ድብደባ ሁሉ ተጨምሮበት በአማራው ላይ ከዛ ከሜንጫው ከጦሩ ከመድፈሩ ከማረዱ ተጨምሮ ከአየር ላይም አሁን እየተደበደበ ነው ወገኔ አማራ ዝም የሚልበት ጊዜ አልቋል ትልቅ ስራ እየተሰራ ነው አሁን አንድም ሰው ግን በቤቱ መቅረት የለበትም በቤት እያጨቁ ማቃጠሉን እኮ አይተናል ሲቃጠል ህዝባችን ሁሉም በቃ ብሎ የተነሳበት ጊዜ ነው የቀረውን መነሳት ያለበት ጊዜ ነው ብዬ አምናለሁ ሲነገር ታሪኩ የዛሬው ምሳት ጭምር ስለተሰማኝ ይችን ካልኩ ይበቃል አመሰግናለሁ ሰላማዊት መኮንን ያው ምንኖረው አብረን ነው ከ4 አመት በፊት አረብ ሀገር ትኖር ነበረ እናታችን በህይወት የለም አባታችን ነው ያለው ቤተሰቡን ያው በኃላፊነት ስታስተዳድር የኖረች ልጅ ናት
አሁን አባታችን በጣም ታሞ ስለነበር አይኑን ኦፕሬሽንም ስለሚሆን አስቸኳይ መገኘት አለባት። በ6 ነው ከዛ የተነሳችው በ7 ኦፕሬሽን የሚሆንበት ቀን ነው እና እሱን ኦፕሬሽን ማስደረግ አለብኝ ዛው ቆሜ በሚል ነው ተነስታ የመጣችው። እየመጣች እንዳለ መንገድ ላይ ኃይለኛ መሳሪያ የያዙ ሰዎች መጡ፣ የታጠቁ ኃይሎች ወዲያውኑ ተኩስ ነው የከፈቱባቸው። ተኩስ ሲከፍቱ በከባድ መሳሪያ ነው፣ በጣም ዘመናዊ መሳሪያዎች ናቸው። እዛው የነበሩ ሰዎችም ሲነግሩን በመሳሪያ ተኩስ ከፈቱ። ከፊት ለፊትም ጋቢናም ነበረች እሷ። ወዲያውኑ በተኩሱ አናቷን ነው የመቷት። መኪናውንም ጎማውን መጥቶ መኪናው ተገልብጧል። አስከሬኑን ማግኘት አልቻልንም። ያልሄድንበት ቦታ የለም። በርካታ ቦታዎች ዙረናል፣ ለፍተናል፣ ደክመናል። በመጨረሻ አሁን በ5ኛ 6ኛ ማነው ሮብ ነው በ6 ዛሬ 11 ነው ዛሬ ነው አስከሬኗ የመጣልን ማለት ነው። በዚህ ሁኔታ ነው ያለው። አጠቃላይ ያው አባቷ በጣም በከባድ ሁኔታ ሀዘን ላይ ነው ያለው። እንግዲህ የኢትዮጵያ ሕዝብ ይፍረደን። በአውሬ ነው የተበላችው። አውሬዎች ናቸው፣ ጨካኝ ናቸው፣ ለሰው ዘር የማያስቡ ናቸው፣ ለሴት የሚጨክኑ ናቸው። እንግዲህ የኢትዮጵያ ሕዝብ ይፍረደን። ከዚህ በኋላ በእኛ ይብቃ። ሌላው ትውልድ ቢያንስ በዚህ ቢበቃና ሕዝብ በሙሉ ዛሬኛ ቤት ስለገባ ነው። ከዚህ በፊትም በተደጋጋሚ በመረጃዎችም በእንትን ፌስቡኮችም ሲነሳ መረጃዎችን እንለቃለን። ዛሬኛ ቤት ገብቷል። እህታችን እንደዚህ አድርገው መንገድ ላይ ያስቀርቷታል። ያው የሰማይ አምላክ እግዚአብሔር ፍርዱን ይስጣቸው ያለው ይሄ ነው። ያው እንግዲህ አለመኔዎች ልጅን መልኳ እንኳን እንዳይታወቅ አድርገው ነው እንትን ያሉ በማተቧና በእንትና በጸጉሯ ነው ትንሽ ያወቅናት ማለት ነው። ስለዚህ የኢትዮጵያ ሕዝብ ይፍረደኝ። ምንም ምለው ነገር የለኝም። በዚህ አጋጣሚ የምናገረውም የለኝም። አባው መቀጠል ትችላለህ። እሺ ጋሽ ተክሌና ፕሮፌሰር ሀብታሙ እንደ ሁልጊዜውም እናመሰግናለን። በዚህ ፕሮግራም የሚቀርበው ታሪክን በማጣቀስ የሚቀርቡ ፕሮግራሞች የአማራን ሕዝብ ችግር፣ ፍጅቱን፣ መከራውን ሁሉ ታሪካዊ መሰረት እንዳለው ለማሳወቅ ይሄ ደግሞ ለጠላቶቻችን አይደለም። ይሄ አድረስ እየተደረገ ያለው ይሄ ታሪክ ይሄ ግፍ የሚፈጸምበት ህዝብ ላይ መከራውና ችግሩ ስቃዩ ያልተሰማው ብዙ የአማራ ማህበረሰብ ስላለ ይህንን አሁን ያለውን መከራ እንደ ፖለቲካ ችግር ወይም እንደ እርስ በርስ ጦርነት አድርጎ የሚመለከትና ቀለል አድርገን የማየት ጉዳይ ነው መከራችንን አራዝሞት እዚህ ደረጃ የደረስነው። ጠላቶቻችን ግማሽ ምዕተ ዓመት የደረሰ የጥላቻ ስንቅ ሰንቀው በተግባር ሳያፍሩበት በዚህ በምንሰማው በጣም አስቀያሚና ጭካኔ የተሞላበት ግድያ እንኳን እኛ እንዳውም ያንን ለመቃወም የምናደርገው እንቅስቃሴ አማራ ነን፣ አማራ መገደል የለበትም በማለማችን ዘመኑን የሚመጥን ፖለቲካ ስላልሆነ ይህን አታንሱ እየተባልን አንገታችንን ደፍተን ይህን ህዝብ ስናስፈጅ ኖረናል። ለዚህ ሁሉ ተጠያቂው ከነፍሰ ገዳዩ ክፍል ብቻ ሳይሆን ከአማራው ህዝብ አባ ባህሪ ፕሮፌሰር እንደሚነግረን ጥሩ አገላለጽ ነው። የወንድ ወይዘሮ ከሆነው አማራ በፍርሃት ቆፈን ውስጥ ተቀምጦ የገዛ ወገኑ ሲታረድ ሲጠበስ ዝም ብሎ የሚያይ ዛሬም ደግሞ ሌሎች ቆርጠው የተነሱበትን ትግል ደግሞ እንደገና እነሱም እንዲያቆሙ ትግል እያደረገ በጠረጴዛ ዙሪያ ሊፈታ የሚችል የሰለጠነ አካሄድ እንሂድ የሚሉ ከአረመኔዎች ጋር በምን አይነት ሁኔታ ተነጋግሮ ይሄ መፍትሄ እንደሚያገኝ አይታወቅም። ከእንደነዚህ ያሉ አረመኔዎች ጋር በአንድ ጠረጴዛ ቁጭ ብሎ
ከመወያየት አንድ ቤት ዘግቶ አራት ግድግዳዎች እና በጣራ መካከል ብቻን ማውራት ይቻላል። መግባባት አይቻልም። ያለው ምርጫ ይህንን በግፍ ብዛት እስከዛሬ በይሉንታ ፖለቲካም ተይዞ የነበረ ታሪካችን ዛሬ የተፈጠረ አይደለም። ጠላቶቻችን በፈጠራ ታሪክ ነው ይህን ሁሉ ግፍ ያደረሱብን። እኛ ግን ይህንን ግፍ እናውቀው ነበር። ነገር ግን አብሮ ለመኖር ሲባል ተከድኖ የተቀመጠ ነገር ነው ዛሬ ታሪክ ተገልጦ የሚወጣው። ይህ በእንዝላልን ለተቀመጠው አማራ ይሄ ችግርህ እንዲሁ አንገት በመፋትና በማልቀስ የሚመለሰው ታሪካዊ አመጣጥና መሰረት ስላለው ያንን አውቀህ ተነስተህ ካላስቆምከው በስተቀር የሚያተርፍህ የሚያድንህ የለም የሚል መልእክት አለው። የዚህ ፕሮግራም ዓላማውም ይኸው ነው። ይሄ መልእክት ለአማራው ማህበረሰብ ደርሶታል ወይ ነው ትልቁ። ይህ ህዝብ ምሬቱ አንገቱ ድረስ ደርሶ ተነስቷል። በልጆቹ በዋናው አማካኝነት ተነስቶ ትግል እያደረገ ነው ያለው። ይህ ትግል ለአማራ ህዝብ ብዙ ጊዜ ተብሏል። አንድ ታሪክ እና ፈጣሪ የሰጡት አንዲት ብቻ አማራጭ የመትረፊያው አማራጭ ነው። ይህን ድል አስነጥቆ እንደገና ለሌላ ባርነት የሚሄድ ከሆነ ተጠያቂው ራሱ የአማራ ማህበረሰብ ነው፣ ወይም የአማራውን ትግል የሚመሩት ነው። ይህ ትግል ህዝባዊ ነው፣ ሀያል ነው። ከራሱ ከአማራ ህዝብ አልፎ ለኢትዮጵያ ለሌላውም የሚተርፍ ትግል ነው። ይህ ትግል ብቻውን አማራ አሸንፎ ብቻውን የድል ባለቤት ሆኖ ብቻውን ጥያቄውን የሚያስመልስበት ትግል ነው እንጂ ከጠላቶቹ ጋር ተደራድሮ የሚያገኘው ትርፍ የለም። አማራ መምረር አለበት። በዚች ሀገር ውስጥ መግደል ባህል ሆኗል። አሁን ይሄ የዚህ ፕሮግራም አንዱ እንትን ይሄ ባህል ምን አይነት ባህል ነው? አገር የሚያሳድግ ባህል ነው? ሰብአዊ ፍጥሩን የማረድ አካላቱን የመቆራረጥ በድሮ ዘመናት በጥንታዊ ዘመናት ብዙ ማህበረሰቦች ብዙ ነገር አድርገዋል። ብዙ ጭካኔዎች ተፈጽመዋል። በስልጣኔና በእድገት ምክንያት ብዙ ነገሮች ቀርተዋል። ይሄ የኦሮሞማ ፖለቲካ ግን እንደውም ያንን ጭካኔ አሻሽሎታል። ኢምፕሮቫይዝ እያደረገው በስልጣን ላይ ተቀምጦ እየፈጸመው ነው ያለው። ግድያ እያደገ የመጣ ባህል በመሆኑ የተነሳ በዘመናዊ ካሜራ እየተቀረጸ ገዳዮች እና ጨካኞች የሚደንሱበትና የሚደሰቱበት ባህል ሆኗል። መግደል ሌላ አይደለም። ደግሞ አማራን መግደል አንድ ትልቅ አቺቭመንት ነው ለኦሮሞማ ፖለቲካ። ስለዚህ ማህበረሰብ ይህንን ግፍ ተሸክሞ ሊኖር የቻለበት ነገር ያለፈው ነገር የሚቆጭ ቢሆንም አሁን የተያዘው ትግል ግን መረር ብሎ መቀጠል አለበት። አማራ ብቻውን እንደሆነ ብቻ ማሰብ አለበት። በኢትዮጵያ ጉዳይ ላይ እየተሰነቀረ የሚል ቃል እየተሰነቀረ ዲስትራክት መደረግ የለበትም። አማራ ከዳና ኢትዮጵያ ትድናለች። ስለ ኢትዮጵያ ደግሞ ደጋግሞ መናገርም የለበትም። አማራ ጀስቲፋይ ለማድረግ ሌሎች የሚያወሩትን ወሬ ለማሳመን ሲል ስለ ኢትዮጵያ ማውራት የለበትም። ኢትዮጵያ ማለት አማራ ነው። ጨካኞች ጋር ፍትህ ማግኘት አለብን። ትግሉን የሚመራው የአማራ ህዝብ ግን ይህንን የተቀደሰ ትግል የተቀደሰ ጦርነት ጠብቆ ተንከባክቦ መያዝ አለበት። አመሰግናለሁ። እናመሰግናለን። እንግዲህ ዝግጅታችንን በዚሁ በማጠቃለል ላይ ነው ያለነው። አድማጭ ተመልካቾቻችን የዛሬውን ዝግጅታችንን በዚሁ እንቋጫለን። በሌላ ጊዜ በሌላ ዝግጅት መልሰን እስክንገናኝ ደህና ቆዩን።